አንድ የ3 ዓመት ህፃን በዱር እንስሳት የታጨቀ ጥቅጥቅ ያለ ጫካ ውስጥ ያለ ምግብና ያለ ውሃ ለ2 ቀናት ቢጠፋ ምንም ይሆን ይመስላል? አብዛኛው ሰው ሞትን ይጠብቃል። ነገር ግን የራይከር ዌብ ታሪክ ፈጽሞ የማገምቱት የማጠብቁት ሰኔ 3 2022 በሞንታና ግዛት የሚኖረው ህፃን ራይከር ዌብ ከቤቱ አቅራቢያ ከውሻው ጋር ሲጫወት በቅጽበት ጠፋ። ወላጆቹ ፍለጋ ቢጀምሩም ፍንጭ ሊያገኙ አልቻሉም። አካባቢው በድብና በተኩላዎች የታወቀ ከመሆኑም በላይ በዚያ ምሽት አካባቢው በዝናብና በብርድ ተመታ። በመቶ የሚቆጠሩ በጎ ፈቃደኞች፣ ድሮኖችና የሙቀት መፈለጊያ ካሜራዎች ጥቅም ላይ ዋሉ። ነገር ግን ለ2 ቀናት ምንም አይነት ድምጽም ሆነ ምልክት አልተገኘም። የሁሉንም ልብ የሰበረው ጥያቄ እንዲህ ያለውን ቅዝቃዜ አንድ ህፃን ልጅ እንዴት ሊቋቋመው ቻለ የሚለው ነው። ከ2 ቀናት በኋላ የተገኘው መረጃ ሙሉ ዓለምን ያስገረመ። ህፃኑ የተገኘበት ቦታ ጥቅጥቅ ያለ ጫካ ውስጥ አንድ ጎጆ ላይ ነበር የተገኘው። ከዛ በላይ የሚገርመው ነገር ማለት ነው ከጠፋበት ከቤቱ ከ3.2 ኪሎ ሜትር ርቆ ነበር። እሰቡት፣ የ3 ዓመት ህፃን ልጅ ይህንን ሁሉ መንገድ እንዴት አቋርጦት ሊሄድ ቻለ? ያውም የዱር እንስሳት የሚገኙበት ጥቅጥቅ ያለ ደን። ሳይጠፋ በፊት ይሄ ነበር፣ ከጠፋ በኋላ ደግሞ ይሄንን ነበር የሚመስለው። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ፎሎ ማድረግ እንዳትረሱ። ሰላም